መስቀላችንን የምናስረው በእግራችን ላይ አይደለም ወይ በእጃችን ላይ አይደለም። ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል? ችግር የለውም። ሰው እግሩ ተቆርጦ መኖር ይችላል። እጃችን ላይ ቢሆን እጃችን ቢቆረጥ መኖር እንችላለን። ችግር የለውም። እጃቸው የተቆረጠ እጅ የሌላቸው ብዙ ሰዎች ይኖራሉ። አንገት ከተቆረጠ ግን ሰው መኖር ይችላል? እጅን ብትቆረጥ ጤነኛ ከሆንክ ችግር የለውም ማለት ይቻላል። እግርን ተቆርጠም ጤነኛ ከሆንክ ችግር የለውም ይባላል። አንገትን ብትቆረጥ ጤነኛ ከሆንክ ችግር የለውም የሚባል ነገር የለም። አንገት ከተቆረጠ ሕይወትህ አለፈች ማለት ነው። ለመስቀላችን ለሃይማኖታችን አንገታችንንም ቢሆን እንቆረጣለን፣ ሕይወታችንንም ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄደው።